ይኸውላችሁ ጀማው በብዛት የሚታይ ችግር አለ አሁን ላይ በጣም እየበዛ መጥቷል ነው ይሄ ነገር እቺን ዱንያ እንደ ዱንያ ተቀብለን መኖር ያቃተን ነው አስለን ዱንያ መሆኗንም እየረሳን ይመስለኛል ከአብዛኛው ሰው ብሶት ጋር ምናምን ማለት ነው በቃ ብዙ ነገር አልተሳካልኝም ጎሎብኛል አይነት ነገር እናስባለን ሁሉም ነገር የፈለካቸው ነገራቶች እንዳለ ተስተካክለው ተሳክቶልህ የምትቀጥል ከሆነ እንዴት ነው እና የዱንያ ትርጉማ እዚህ ጋር እንዴት ነው ከጀነት ጋር ይመሳሰላል ሀጂ ምን ሆነሃል ጀነትና ልዩነቷ ምኑ ጋር ሊሆን ነው ገብቷል አይደል ይሄን ራስህን መጠየቅ አለብህ በብዛት ደግሞ እንደዚህ አይነት አፍካር አሁን ላይ የበዛ የመጣው ታውቁታላችሁ ያው ሶሻል ሚዲያ ማህበረሰቡ አእምሮ ላይ በጣም ተጽዕኖ እያደረገ እየመጣ ነው አብዛኛው ማህበረሰብ ደግሞ በዚህ ሶሻል ሚዲያ ላይ የህይወቱን ፏ ያለውን ፓርት የሚያምረውን ፓርት ነው የሚያሳየህ ገብቷል ከዛ ደግሞ አቶዬ ያንን ነገር ያይና እሱ በቃ ብዙ ነገር እንደጎደለው እንዳልተሳካለት ያመለጠው ብዙ ነገራቶች እንዳሉ አይነት ነገር ይሰማዋል ከዛ ቅድም ያልኩትን አፍካር አይምሮ ላይ እንትን እንዲያመጣበት እድል ይሰጠዋል ማለት ነው ገብቷችኋል አይደል በቃ ዱንያ ፊቷን አዙራብኛለች እኔማ በቃ አልተሳካልኝም አይነት ነገር ይመጣበታል አይምሮ ላይ ይሄ ደግሞ ስህተት ነው ሐቢቢ አንተንም አይምሮህንም ህይወትህም ነው የሚያበላሽው አንድ ነገር ደግሞ ልንገረ አጂ እመኔ በቃ የፈለክ ነገር በቃ እንትን ብትል ይሄ ዱንያ ላይ ተመሻሽቶልህ ተሳክቶልህ አትዘልቆም የሆነ ነገር አሳካው ስትል ሌላ ነገር የምትፈልገው ነገር ይኖራል የዱንያ ጠቢዓዋ ሆኗ ነው በቃ هكذا በቃ እንደዚህ ሆነ ትኖራለህ ነው እንጂ ሁሉም ነገር ላይ እንደዚህ እንትን ብለህ ውሃ ጠማኝ እኔ ወላሂ